እናቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ አመት ከማን ጋር ነው? ማንነኝ ነው? ስንት አመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም ከዚህ በኋላ። ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው፣ ለአእምሮዬ እረስቼ ነው የምወጣው። ይሄን ሁሉ አመት 11 አመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንት ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ አታውቂም? አከበይ ስለዚህ 11 አመቴ ላንቺ 12 ምናምን አመት ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን እንድሬ አላውቅም። ለኔም አንድ ቀን ይኖር ሰው የለም። በቃ ስለዚህ ብቻሽን አሁን በስተክክል አስበሽበት ንገሪ። ላንቺም የተሻለ ነው የሚሆነው። ሁሉ ጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲ ቁርጡን ያወቀ ነው። ገብቶሻል? እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 አመቴ ነው ለሰው የተሰጠው። እስከ 8 አመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት አንቺ እድለኛሽ። 11 አመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና አሁኑኑ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበቅኩሽ ወይስ ልሂድ ወይስ ይሄን በረኪና? እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይጆሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጡሮች አይደለንም። እኛ ዝም ብለን ወፍ ዘራሾች ነን። ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም፣ አያቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢኖር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው፣ በኔ ህመም የሚስቅ ነው ያለው፣ በኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ በእንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይሄን ሁሉ አመት ብቻዬን እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር። እንዲህ ዋጋቢ ሴት እንደሆንኩ ባላደረጉ ነበር። ልፋቴን መና ባልከተቱት ነበር። ስለዚህ ይሄን በረኪና አሁኑኑ ፊትሽ ከፍቼ ለጠጣው ወይስ ለሄድ? በቃ እየጠየኩሽ ነው፣ ምረጭ። እኔ ልሽ ነገ ጠዋት ከሁለት አንዱ ነው በቃ። ከዚህ ዛሬ መጨረሻ ነው የምታይኝ፣ ፊትዬ መጨረሻ ነው በቃ። እኔም የማይሽ መጨረሻ ነው። ተናገሪ ማለት ጊዜ የለኝም፣ ተናገሪ።
ማሊ ተናገሪ ምን ጮክ በይ የሚበደለው አንዱን የህይወቱን ክፍል ነው የሚያጣው። እኔ ግን ሁሉ የህይወቴን ክፍል ነው ያጣሁት። የህይወቴን ሙሉ እድሜን ማለት ነው። ማን ያሳጣሽ? ማን ልጅሽ ናት ያሳጣችሽ? አባባሌ ተረተሻል። ልጅነቴን እንዳልኩሽ ሰምተሽን ከሆነ እናቴ ነች ልጅነቴን የኖረችው። እኔ ለእናቴ ነው ተጠያቂ። እናትሽ ኖረ የለም። ልክ ይኸውልሽ፣ ስለአንቺ ህይወት እናትሽ ተጠያቂ እንደሆነች ሁሉ ስለ ልጅሽ ህይወት ደግሞ አንቺ ነሽ ተጠያቂ። አንቺ ራስሽ የተስተካከለ ህይወት ሳይኖርሽ ወለድሻት፣ አመጣሻት ወደዚህ ምድር። እች ልጅ ምን ታርግ እሷ? አንቺ እኮ ነሽ ፈልገሽ ያመጣሻት። አይ እኔ ብቻ እኮ አይደለሁም እንዴ። እኔ ብቻ አይደለሁም አብዬ አይደል? እኔ ብቻ ነኝ እንዴ? ማህፀን ያለው እኔ እኮ ተፈጠረ ግን ማህፀን ያለው ሴት ነው ማህፀን በቃ። ስለዚህ ፈጣሪ ማህፀንተኛ ኮንዶም ካልተጠቀመ ይቅርታዬን ቃልን የሚዲያ ላይ ተጠቅሜው አላውቅም። በጣም ኢሞሽናል ስለሆንኩ ነው። ሶሪ ጋይስ። እየተጠቀመ ካልሆነ ማስቆም፣ ኦኬ ማስቆም። ሽጉጥ አልተደቀነብንም፣ ፈልገን የተኛ ነው። ስለዚህ ማስቆም አለብን። ኖ ኖ ኖ ኖ ኖ ግዝና እንዳይፈጠር። እኔ ለራሴ የምበላው ሳይኖረኝ ወደዚህ ምድር ልጅ ማምጣት አልፈልግም። ኖ ማለት ኃላፊነት ሊሰማን ይገባል። እኛ ደግሞ ካጠፋን ጥፋታችንን ለጥፋታችን ኃላፊነት ወስደን ስህተት በስህተት አይታረምም። ኃላፊነት ወስደን ስህተታችንን በራይት ማረም አለብን፣ በራይት ማስተካከል አለብን። እኛ ደግሞ ህይወታቸው የሚለወጠው እኛ ለፈጸምነው ስህተት ሰዎች ላይ ጣት መጠቆም ስናቆም ነው። ሰዎች ላይ መፍረድ። እኔ ያለ ፕሮግራም አርግዤ አብሮኝ የተኛውን ወንድ ላይ ጣት መጠቆም እስካላቆምኩ ድረስ ነገ ሌላዋም ሴት አሁን እኛ እዚህ ጋር